ጤና ይስጥልን በመላው ዓለም ለምትገኙ ትውልድ ኤርትራውያን ትውልድ ኢትዮጵያውያን እንዲሁም ኢትዮጵያውያን በሙሉ ይህ የዛሬው የተጓዡ ጋዜጠኛ ውሎ ነው። አብራችሁን እንድትሆኑ በትህትና እጠይቃለሁ። ውድ የዮያ ቲዩብ ተከታታዮች፣ ይህ ጎበኛችሁ በኢትዮጵያ ውስጥ ኮዬ ፈጬ የተባለ አካባቢ ነው። ይህ ቦታ እንግዲህ ከኢትዮጵያ ዋና ከተማ አዲስ አበባ 31 ኪሎ ሜትር ርቆ የሚገኝ አካባቢ ነው። 52,000 አባወራዎች የሚገኙበት የመኖሪያ አካባቢ መሆኑ ግልጽ ነው። ይህ ቦታ በ12ኛው የአዲስ አበባ ኮንዶሚኒየም ቤቶች ወይም የ12ኛው ዙር የአዲስ አበባ ቤቶች የኮንዶሚኒየም እጣ ለደረሳቸው ሰዎች የተሰጠ ሲሆን በአሁኑ ጊዜ ሙሉ በሙሉ መሰረተ ልማቱ ተሟልቷል ባይባልም እንደምትመለከቱት የስልክ፣ የኢንተርኔት፣ የውሃ እና የውስጥ ለውስጥ መንገዶች በከፊል የተሟሉለት መሆኑን ለመግለጽ እንፈልጋለን። ይህ ኮዬ ፈጬ የተባለው የመኖሪያ አካባቢ ወደ ስምጥ ሸለቆ አካባቢ የሚገኝ በመሆኑ ከሌላው የአዲስ አበባ ዙሪያና በአሁኑ ጊዜ በነገራችን ላይ ይህ ቦታ የሸገር ሲቲ አስተዳደር ተብሎ በኦሮሚያ ክልል ውስጥ እየተዳደረ የሚገኝ ነው። በእርግጥ ከዚህ ቀደም በአዲስ አበባ መስተዳደር ስር የነበረ ቦታ ሲሆን በአሁኑ ጊዜ በኦሮሚያ ክልላዊ መንግስት በሸገር ሲቲ አስተዳደር በኮዬ ፈጬ ክፍለ ከተማ እየተዳደረ የሚገኝ የመኖሪያ አካባቢ መሆኑን ለማስገንዘብ እንወዳለን። ይህ ትልልቅ መኪኖች የሚቆሙበት የፓርኪንግ ኤሪያ ነው። በተለይ ከጅቡቲ አካባቢ ይህ በቅርቡ ለሙስሊሙ ማህበረሰብ የተሰራ
የመስገጃ ስፍራ ወይም ቤተ እምነት ወይም መስጊድ ነው። ሙቀቱ ትንሽ ያስቸግራል። በየቦታው እርሻዎችን ማየት ይቻላል። ስፍራው ከዚህ በፊት የቀበሌ ገበሬ ማህበር ይዞታ የነበረ ስፍራ ነው። በአቃቂ ቃሊቲ ክፍለ ከተማ ስር ወረዳ 9 በሚባል ነበር ከዚህ በፊት በአዲስ አበባ አስተዳደር ስር በሚገኝበት ወቅት እንግዲህ እንደምትመለከቱት ይህ ከተማ ከጊዜ ወደ ጊዜ የህዝብ ቁጥሩ እጅግ እየጨመረ በመሄድ ላይ የሚገኝ ሲሆን የተወሰኑ የፋሲሊቲዎች እጥረት ይታይበታል። Ladies and gentlemen, this is Yoya Tube. You can share, subscribe, like and follow. I am Yoya from Yoya Tube. Here I am in Ethiopia, around the outskirts of the capital of Ethiopia, Addis Ababa, the place so called Koyefache, a newly emerging city. This is a forest of condos and building. It's very neat and beautiful. It's full of very humble people. There is a fast food in the city. You can eat and pick. You can grab whatever you want. I'm Yoya from Yoya Tube. Please follow me.